ሰላም እንደምናላችሁ ተመልካቾቻችን፣ በዚህ ሰሞን ያገኘናችሁ መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁ ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። ሰላም ነው ተከተለሽ በርዝዴ ጊያል በዚህ አኮራችሁኝ። ያው ሀቢ ጃኒ የታባት ቃል የጃኒና የአዶናይ የፍቅር ወላፈን አሁንም እንደተቀጣጠለ ቀጥሏል። አዶናይ በዚህ ቪዲዮ ላይ ለጃኒ ልደቷን ሲያከብርላት ይታያል። አዶናይ ጃኒ ሳታውቅ በሰርፕራይዝ የተሞላ ልደት አከባበርን ያደርግላታል። ይህም የሆነው በኢትዮጵያ ንግድ ባንክ ፎቅ ውስጥ የሼፍ ማርከስ ኢንተርናሽናል ሆቴል ውስጥ ነው ማለት ነው። እንግዲህ 47ኛ ፎቅ ላይ ከፍ ብሎ ልደቷን እያከበረ ይታያል። አዶናይ ይህንን የሚያደርገው በእውነትም ወዷት ነው የሚለው የብዙዎች ጥያቄ ሆነዋል። ጃኒና አዶናይ አሁን ያበደ ፍቅር ውስጥ ናቸው። ይህ ፍቅራቸው ግን እውነትም ከልባቸው ተፋቅሮ ነው ወይስ ደግሞ ለቲክቶክ ብሎ የሚሰሩት ድራማ ነው የሚል የብዙዎች ጥያቄ ይሆናል። አንዳንዶቹም ሀሳብ ሲሰጡ እውነትም ተዋደዋል፣ አብሮ ብዙዎች ቦታዎችን ይሄዳሉ፣ አብሮ ይዝናናሉ፣ አብሮ ጊዜ ያሳልፋሉ፣ አብሮ ያምሻሉ፣ አብሮ ያነጋሉ፣ አብሮ ያላደረጉት ነገር የለም የሚለው አሉ። አንዳንዶቹ ደግሞ ምናልባት ሁለቱም ፌም ወይም ሴሌብሪቲ ስለሆኑ እንደዚህ የሚያደርጉት ህዝቡን ለማታለል፣ ህዝቡ ላይ ፕሮሞሽን ወይም ደግሞ ማስታወቂያዎችን ለመስራት፣ የሰዎችን ትኩረት ለመሳብ ድራማ ነው የሚያደርጉት ነገር ብሎ የሚያስቡም አሉ። ይህ ለኛ ትልቅ ነገር ባይሆንም ነገር ግን ደግሞ በየቪዲዮአችን በየፌስቡክ አካውንታችን ቲክቶክ አካውንታችን ላይ ገብተን ስናይ እንግዲህ የሚመጣልን ቪዲዮ ስለሆነ ሁሌም ግራ የሚያጋባ ነገር ነው። ከዚህ በፊት ጃኒ እንደምናውቅ ከጆን ዳንኤል እንደዛም ደግሞ ከሌሎች ወንዶች ጋር ጥሩ ጊዜ እንዳሳለፈች፣ ይህን ማድረግ የሷ ባህሪ እንደሆነ ብዙዎች ይናገራሉ። አሁን ወደ ዋና ጉዳያችን ስንሄድ አዶናይ እንደምታወቀው 3 ሚሊዮን ፎሎወር ገብቷል። አሁን ቲክቶክ ክሬተር አዋርድ ተዘጋጅቶ አሁን ወደ ማገባደጃው እየደረሰ ይገኛል። ማለትም ተሸላሚዎች ሊታወቁ ጥቂት ቀናቶች ብቻ ናቸው የቀሩት። የአዶናይና የዩቲናስ ጉዳይ እጅግ በጣም አሳሳቢ ነው። ብዙ ሰዎች አዶናይ መርጧል። አዶናይ ዩቲናስን በ30,000 ቮት ልዩነት እየመራት ነበር። ከትላንትና ወዲያ የወጣው መረጃ እንደሚያሳይ ከሆነ ደግሞ ይህ ልዩነት ወደ 5,000 ብቻ እንደገባና ዩቲናስ የማሸነፍ እድል እንዳላት ብዙዎች ይናገራሉ። አዶናይ በህዝቡ ዘንድ በሚያደርጋቸው ነገሮች እጅግ በጣም ተወዳጅነትን አትርፏል። ተወዳጅነት ብቻ ሳይሆን ሁላችንም ቤት ያለው በቤታችን የተወለደ ወንድማችን እስኪመስለን ድረስ ደርሷል። አዶናይ ከዚህ በፊት በተናገራቸው ፖድካስት ላይ መጥቶ በተናገራቸው ነገሮች ብዙ ሰዎችን ያሳዘነ ቢሆንም ሰው ደግሞ የዋ ስለሆነ ልቡ ስለሚረሳ ባንድ የረሱ ደግሞ በሱ ፍቅር ማበድ ጀመሩ። እንግዲህ እንደዚህ የሚያደርጉትም የኛ ሴቶች የአበሻ ሴቶች ናቸው። እሱን የሚወዱት ምን የአበሻ ሴቶች ብቻ ወንዶችም ያደንቆታል ሳይወዱ ተገደው እሱ በሚያደርጋቸው ድርጊቶች። አዶናይ በጣም ደስ የሚለው ነገር ስናይ የሱን ፓርት ደስ የሚለው ነገር አንደኛ ዲቻ ቦይስ የሚባሉ እዚህ ቪዲዮ ላይ የምትመለከቷቸው ልጆች ከጎዳና አንስቷቸው ታዋቂ አድርጓቸው ጥሩ ኢንተርናሽናል የሚባል ቦታዎች እየወሰዳቸው ያዝናናቸው ታዋቂ ሆኖ የራሳቸው ገቢ እንዲኖራቸው የተሻለ ህይወት እንዲኖራቸው ረድቷቸዋል። ይህም ብቻም ሳይሆን እንደ ወንድሞቹ ተንከባክቧቸዋል። እንደዛውም አንድ ወጣት ነፃነት የምትባል ቆሎ የምትሸጥ ወደ ዝዋይ አካባቢ የምትኖር ድምጿን ተማርኮ አምና እጅግ በጣም የሷ ጉዳይ አነጋጋሪ ሆኖ ነበር። ብዙዎች ግን እሷ ረስቷታል። እሱ ግን ተመልሶ እሷን ወስዷት አሁን በአጭር ጊዜ ውስጥ ወደ 100,000 ፎሎወር እንድታገኝ ረድቷታል። አዶናይ በእንደዚህ በሚያደርጋቸው ነገሮች በህዝቡ ዘንድ ተወዳጅነትን አትርፈዋል ብቻም ሳይሆን እጅግ በጣም በህዝቡ ዘንድ ያለው ተቀባይነትና ተወዳጅነት በጣም ገነዋል። ይሄው ልጅቷችን ነች። እንግዲህ አሁን የዩቲናስና የሱ ፉክክር በጣም እየጨመረ መጥቷል።
ዩትናስ ግን ወደ ቲክቶክ ስናይ ቲክቶክ ሲጀመር የምናውቃት ዩትናስን ነበር። ዩትናስ ደግሞ እውነትም በፈጠራ ስራዎቿ ወይም ደግሞ ቲክቶክ ላይ በምትሰራ ክሬቲቪቲ እጅግ በጣም የምትደነቅ በተለይ ትወና ትችላለች ሳይሆን እውነትም ልዩ ተሰጥኦ አላት። እንግዲህ በችሎታ በእውቀት በስራዋ ከሆነ ይህንን አዋርድ ማግኘት ያለባት እሷ ነው የሚሉ አሉ። አዶናይ ግን ተወዳጅነት ነው ያተረፈው፣ በጎነት ነው። እሱ በበጎ አድራጊነት ያግኝ እንጂ በስራ በክሬቲቪቲ እሷ ናት ማግኘት አለባት። ይህ ነገር በህዝቡ ዘንድ ህዝቡን ለሁለት ጎራ ከፍሏል። አንዱ ዩትናስን ደግፋል፣ አንዱ አዶናይን ይላል። እናንተ ሀሳባችሁ ማንን ትላላችሁ? የራሳችን ሀሳብ ኮመንት ላይ ጻፉልን። እኔ ግን ሀሳብ የለኝም። እስቲፎ እንወደዋለን። እኔ በጣም አድንቃለሁ እስቲፎ።